በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችንን ማመስገኛ ጸሎተ አርጋኖን በሰንበተ ክርስቲያን የሚነበብ በዕብራይስጥ ማርያም የተባልሽ ጸጋን የተመላሽ ቅድስት ድንግል እመቤቴ ማርያም ሆይ እጄን ወደ ልጅሽ እዘረጋለሁ፣ ወደ እርሱም እጮኻለሁ። እንዲህ ስል ከችግርና ከመከራ ሁሉ ታድነን ዘንድ ከመቅደስ ከጽርሐ አርያም ውረድ፣ በረድኤትህም አቤቱ ወደ እኔ ና። አቤቱ ጌታዬ ሆይ ከምታስጨንቅ መቅሰፍት፣ ትንሣኤም ከሌለው መውደቅ፣ መጽናናትም ከሌለው ሐዘን ታድነን ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ጌታዬ ሆይ ከሚሰብር አንበሳ፣ ከሚነጥቅ ተኩላ ታድነን ዘንድ ከሰማይ ውረድ። አቤቱ ጌታ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበርህ ነው፣ ምድርም የእግርህ መረገጫ ናት። አቤቱ ጌታዬ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታዬ ውረድ፣ ለመቅሰፍት አይደለም። አቤቱ ጌታዬ ሆይ ለምሕረት ውረድ፣ ለመዓት አይደለም። ያንተ ሕይወት መንፈስ ቅዱስ የአባትህም መንፈስ ከቀማኛ ለማዳን የሚችል እርሱ በረድኤቱ ወደ እኔ ይምጣ። ከሚከራከር መቤዠት ከሚችል የአንተ መንፈስ የላከህም የአባትህ የተሰወረውን ሐሳብ የሚያውቅና የሕሊናን የሚመረምር የባሕርይ ሕይወት መንፈስ ቅዱስም ይምጣ። አንተ የወደድከው አባትህም ደስ የሚያሰኝ ሥራ ልብ እንዲያደርግልኝና እንዲባርከኝ የአንተን ምስጢር የባሕርይ አባትህን ምስጢር የሚያሳውቅ መንፈስ ቅዱስ ወደ እኔ ይምጣ። ያንተን ትእዛዝ ካንተ ጋር ትክክል የሆነውን አባትህን ትእዛዝ ለመስራት እንዲያበረታኝ አብን ካንተና ከመንፈስ ቅዱስ በቀር ሐሳቡን የሚያውቅ የለምና መንፈስ ቅዱስም ካንተና ከአባትህ በቀር የሚያውቀው የለም። ለአብ አንተና ከመንፈስ ቅዱስ የተሰወረ ምክር የለም። አብ ስለወለደ ለመንፈስ ቅዱስም ከአንተና ከአብ የተሰወረ ምክር የለም። አብ ስለወለደ ከአንተ ቅድሚያ የለውም። አንተም ከእርሱ ስለተወለድ ከእርሱ ወደ ኋላ አትሆንም። መንፈስ ቅዱስም እንዲሁ ነው። አብ እንዴት እንደወለደህ የሚያውቅ የለም። አንተም ከእርሱ ጋር እንዴት እንደተወለድክ የሚያውቅ የለም። ከመንፈስ ቅዱስ በቀር ለአንተም ለእርሱም ሌላ መንፈስ ቅዱስ የለምና የአንተ መንፈስና የእርሱ መንፈስ አንድ ነው እንጂ። ለደቀ መዛሙርት ተስፋ እንዳደረግላቸው እንዲህ ስትል መንፈስ ቅዱስ ከአብ ይወጣል፣ ከእኔ ይነሳል። መንፈስ ቅዱስ ከአብ ዘንድ የለም እንዳንል ከአብ ይወጣል አልክ። ከወልድ ዘንድ መንፈስ ቅዱስ የለም እንዳንል በከበሩ ደቀ መዛሙርት ፊት በንፋስ አሳርገው እንዲህ ስትል መንፈስ ቅዱስን ንሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳንል ደግሞ ለቅዱሳን ሐዋርያት ሁሉ ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላችኋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ ሕልው እንደሆነ በዚሁ አወቅን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካሉ ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ። በነቢያት አድሮ ትንቢት ያናገረው እርሱ ነው። በሐዋርያት ላይ ያወረደም እርሱ ነው። ሰማዕታትን ያጸና ከእሳት ከስዕለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግልን ያበረታቸው እርሱ ነው። የሚያጸናቸውም እርሱ ነው። ሥጋዊ ደማዊ ፈቃዳቸውን ጾራቸውን አጥፍተው በሥጋቸው የቅዱሳን መላእክትን ትጋት ገንዘብ ያደረጉ የተመረጡ መነኮሳትን ያጸና
ትዕግሥትንም የሰጣቸው መንፈስ ቅዱስ ነው። በየተራራ በየዋሻው በየዱሩ በየጉድጓዱ የሚዞሩ ባህታውያንን መሪ የሚሆናቸው፣ ገዳማውያንም የሚጎበኛቸው፣ የታሰሩትንም ስለ ክርስቶስ ፍቅርም የተጨነቁትን የሚያረጋጋቸው መንፈስ ቅዱስ ነው። በጸብ በክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል፣ በጦርነትም ጊዜ የማሸነፍ፣ በድንግልናም ጊዜ የንጽሕና መንፈስ ነው። በመሬታውያንም አንደበት የሚናገር የምስጋና መንፈስ ነው። እርኩሳንም የሚያነጻ፣ ከመሃይምናን ጋር የሚኖር፣ የባለሟልነትና የጸጋ ክብር የሚሰጥ መንፈስ ነው። ዕውቀት ከሌላቸው ዕውቀትን የሚገልጽ፣ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝበት፣ በጎ ስጦታም ሁሉ ፍጹምም ጽዋ ተርታ ከእርሱ የሚገኝበት መንፈስ ነው። የበጎ ዕድል ፈንታ ጽዋ ተርታ የሚሆን የእግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኘው ከሰይጣን ነው። ቅድስት ድንግል ማርያምን ከእናቷ ሆድ ጀምሮ የጠበቃት ያነጻት መንፈስ ቅዱስ፣ ለወልድ ዋህድ ማደሪያ ያደረጋት እርሱ። አብ ወደዳት፣ ወልድ ከእርሷ ሥጋ ለበሰ፣ መንፈስ ቅዱስም በላዩ አደረ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን እናመስግናት። የክርስቲያን ማኅበር ሁላችሁ እናድንቃት። የመሃይምናን ማኅበር ሁላችሁ አምላክን የወለደች ድንግልን እናመስግናት። በክርስቶስ የተመሰላችሁ የደናግል የመነኮሳት ማኅበር ሁላችሁ ነው። የዚህችን ርኩሰት የሌለባት ንጽሕት ሙሽራ ክብሯን ገናንነቷን እንናገር። በነገሥታት አደባባይ የተሰበሰባችሁ ኑ የዚህችን በአኗኗር ከከበሩ ሁሉ የምትበልጠውን ንግሥት የሚከባትን ክብርና ምስጋና ታዩ ዘንድ ተመልከቱ። የሰማያት ክብር ከሰማዮችም በላይ ያሉ ሰማያዊት ከፍታ የኪሩቤልና የሱራፌል መላእክት ማኅበር ሁሉ ክብር ማዕረግ ከራሷ ጸጉሯ አንዲቱ እንኳን አያክሉም። ዳግመኛ የነገሥታት ክብር ጌትነት፣ ገናንነት፣ የአሕዛብ ብልጽግና በዓለም ሁሉ በምድርም ሁሉ የሚኖሩ የቅዱሳን ሁሉ ክብር፣ ጸጋ፣ ባለሟልነት የእግሮቿን ጫማ እንኳን አይሆኑም። ለቅድስት ድንግል ማርያም ምን ያክል ክብር ጸጋ ተሰጣት! የሚያመሰግናትስ ፍጥረት እንደምን ያለ ነው! ክብሯንስ የማይናገር ምን አንደበት ነው! የማይቀድሳትስ ምን አፍ ነው! ለክብሯስ የማይገዛ እንደምን ያለ ሰው ነው! በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልና የሱራፌል ወገኖች፣ በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አስብ። ለአባቶቻችንም ለአዳምና ለአቤል ለሴትና ለሄኖክ ሁሉ እግዚአብሔር ላገለገሉ ለሄኖክና ለኖህ የተሰጣቸውን ጸጋ ክብር አስብ። የአብርሃምን ባለሟልነት፣ የይስሐቅንም ወዳጅነት፣ የያዕቆብንም መመረጥ፣ የእግዚአብሔር ወገን መባሉንም አስብ። የሙሴንና የአሮንን የኢያሱንም ክብር አስብ። የባሮቅና የዲቦራን፣ የጌዲዮንና የዮፍታሔን፣ የሳምሶንንና የኤሎግምን የመሳፍትን ሁሉ ማሸነፍ አስብ። የሳሙኤልን የክህነት ማዕረግ አስብ። የዳዊትን፣ የሰለሞንን፣ የይሁዳን፣ የእስራኤል ነገሥታትን ሁሉ መንግሥት፣ ሀብት፣ ጌትነት፣ ገናናነትንም አስብ። የነቢያትንም መመረጥ፣ የሐዋርያትን ጸጋ ክብር አስብ። ሰማዕታትን የመጋደላቸውን ዋጋ፣ የደናግል የመነኮሳት የትዕግሥታቸውንም ዋጋ አስብ። እንዳንቺ ያለ ግን አላገኘውም። ቅድስት ድንግል ሆይ በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔርን ጸጋ ክብር በላዩ በዛላት እንዳንቺ የለም።
ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁ ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽም በጸለይኩ ጊዜ ብቻዬን አልሆንም፣ አንቺም ከኔ ጋር ሁን እንጂ። በቀኝም ሆነሽ ከአፍ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና። የፍቅርሽን ፍላጻ ልቤን ይንደፈው ለዘለዓለሙ አይነቀል። የስምሽን መጠራት ከሶከር ከማር ወለላ ለአፌ ጣፈጠ ነው። የድንግልናሽን ምስጋና ለአንደበት ያልጫ መሆን የሚያጣፍጨው። የውዳሴሽም ነገር በሄድኩበት አገር ሁሉ ማመስገኛ የመሰንቆ በገና ሆነኝ። የገናነትሽንም መናገር ዝማሬ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አፈስሳለሁ፣ ስለ ኃጢአቴም አለቅሳለሁ። ወደ ልጅሽም እጮኻለሁ እንዲህ ስል አቤቱ በደልኩ፣ በሰማይም በፊትህም አቤቱ ይቅር በለኝ። ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ከባሮች እንደ አንዱ አድርገኝ እንጂ። ከመቅደስ ውስጥ ገብቼ ከምዕመናን ጋር ልጸልይ አይገባኝም። ከንዑሰ ክርስቲያን ጋር ሆኜ በውጭ ሆኜ ጸልያለሁ እንጂ። መንፈሳዊውን እርድ ለማየት ከአቤልም መሥዋዕት የሚበልጠውን ደም ነባቢውንም መሥዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደሚቆሙበት በወረደ ጊዜ የመንፈስ ቅዱስ የከንፈሮቹ ጥላ እንዲነካኝ በቤትሽ ጥላ ቆማለሁ እንጂ። የመለኮትን ፍም እፈራለሁ፣ ለመብላትም አልደፍርም። እርሱን ለመቀበል የበቃሁ አይደለሁምና በእሳት ጉጠት እንጂ። ሱራፊ ሊዳስሰው የማይችለውን የመለኮት ፍም እፈራለሁ። ነቢዩን ያስፈራውን የመለኮትንም ፍም እፈራዋለሁ። ነቢዩ እንዲህ ብሏልና ከንፈራቸው ምርኩስ በሆነ በአሕዛብ መካከል አለሁ። ሱራፊም እንዲህ አለ፣ እነሆ ከንፈሮችን አስነካው፣ ከኃጢአትም ያነጻሃል። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደተቀበለ እኔንም ደግሞ ይቀበለኝ ዘንድ እወዳለሁ። ልጅሽ ቸር ይቅር ባይ ርኅሩህ ነውና። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ደግሞ ይቅር ለማለት አይዘገይም። ይህንንም ማለቴ ለጥምቀት ልጆች በፍጹም ንስሐ የተቃጠለም ለእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽ የሥጋውን መታረጃ የደሙን መቅጃ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ድንግል ሆይ የሚስጢር ጠረጴዛ ወደ ተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚስጥሩ ጽዋ ከመለኮት ትስብእት ጎን የመነጨው አምላካዊ ወይን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊ ቁርባን የሆነውን ቅዱስ ሥጋውንና ክቡር ደሙን ለመቀበል እንዲያበቃኝ ደጅ እጸናለሁ። በተቀበልኩትም ጊዜ ለወቀሳ ለመፈራረጃ ይሆንብኝ፣ ለነፍሴንና ለሥጋዬ መድኃኒት ይሆነኝ እንጂ። ድንግል ሆይ ዕድል ፈንታዬ ጽዋ ተርታዬም የተቀደሰውን ለውሾች አትስጡ፣ ዕንቋቸውንም በእሪያዎች ፊት አታኑሩ ከተባለላቸው ጋር አይሆን። ሥጋዬን የሚበላ ደሜንም የሚጠጣ ሞት አያገኘውም፣ ቢሞትም ይድናል ለዘለዓለም ይኖራል ተብሎ ከተነገረላቸው ጋር እንዲሆን ደጅ እጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱን ደግሞ ስለለበሱ ከበጉ ሙሽርነት የተለየሁ እንዳልሆን ደጅ እጸናለሁ። ድንግል ሆይ
ደስ ያላቸው አእላፍ መላእክት ወደሚኖሩበት የሚያንጸባርቀውን ብርሃን የተሸለመች ታቦት ዘዶር በመካከላቸው ወደምትሆንበት የብርሃን ድንኳን እገባ ዘንድ ደጅ እጸናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከመታየቷም የተነሳ ዓይን ወደማትጠገብ እርሷን ለማየት ልቦና ወደሚመስጥባት ኢየሩሳሌም ሰማያዊት ማደርን ደጅ እጸናለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በኃጥአን እጅ ከመውደቅ አድኝ። በእግዚአብሔርም እጅ መውደቅ እንኳን እጅግ ያስፈራል። ይሁን እንጂ በሰው ልጅ ከመውደቅ በእግዚአብሔር እጅ በወድቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና፣ እርሱ መሐሪ ነውና። ቁጣውንም በትዕግሥት መመለስ ያበዛል፣ በመክሰፍትም ሁሉ አያቃጥልም። ድንግል ሆይ ከዓመፅና ከሽንገላ አድኝ። በልቦናው ሸንጋይ ሰው የእግዚአብሔር ምሕረት አያይምና። ድንግል ሆይ ከመታበይ ልቦናን ከማደንደን አድኝ። ልበ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋም መተዳደፍ ከማመንዘርም አድኝ። የሚያመነዝር የውሻ ደምና ደሙን ለሰይጣን የሚሰዋ ይመስላል። ድንግል ሆይ ነፍስን ከመግደል የንጹሐንን ደም ከማፍሰስ አድኝ። እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ደሙ ይፍሰስ። ስለዚያ ስለፈሰሰው ሰው ደም በእኔ አምሳል ፈጥሬዋለሁና። ደግሞም እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለ ሞቱ ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኝ። ነቢዩ ዳዊት እንዲህ ብሏልና ሐሰት የዓመፅ ሁሉ ራስ ነው። ድንግል ሆይ በመሰሰን ኃጢአት አድኝ። በነገሥት መጽሐፍ እንዲህ የሚል ተጽፏልና ሴሰኝነት ታላቅ ኃጢአት ነውና። ድንግል ሆይ ከነገረ ዘርቅ ዋዛ ፈዛዛውን ከንቱንም ነገር ሁሉ ከመናገር ሰውሪ። በወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱንም ነገር የሚናገር ሁሉ ኃጥእ ነው፣ ይፈረድበታል። ከንግግርህም የተነሳ ትጸድቃለህና ከንግግርህም የተነሳ ትኮንናለህና። ድንግል ሆይ ከሐዋርያት ትምህርት ከመውጣት አድኝ። ልጅሽ እንዲህ ብሏቸዋልና እናንተን የሰማ እኔን የሰማ ነው፣ እናንተን ያልሰማ የላከኝን ያልሰማ ነው። ሐዋርያው ጳውሎስ ደግሞ እንዲህ አለ፣ እናንተስ የእኛን መንገድ ተከተሉ። እኛ ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መላእክት ቢሆን ውጉዝ ይሆን። ደግሞም እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ በሃይማኖት መሳሪያ ሸልሚ። የልጅሽም ማኅተም ይዤ የተፈራው ልሆን፣ ባሪያውም ልባል ጭፍራውም ልሆን። የመስቀሉን ማመን ጋሻ ልመልከት፣ በመስቀሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሡም ምስጋና የሚያገኝ ልሆን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ የማሸነፍ አድርጊኝ፣ የምሸነፍ አይደለም። ጻድቅ አድርጊኝ፣ ኃጥእ አይደለም። ብፁዕ አድርጊኝ፣ ሸንጋይ አይደለም። የዋህ አድርጊኝ፣ ጠማማ አይደለም። ቀና አድርጊኝ፣ ተንኮለኛም አይደለም። ቸር አድርጊኝ፣ ንፉግ አይደለም። ለክብር የበቃሁ አድርጊኝ፣ ለሐሳር አይደለም።
ለሰርግ ቤት የተገባሁ አድርጊኝ። ለለቅሶ አይደለም ለደስታ አድርጊልኝ፣ ለሐዘንም አይደለም። የሰርግ ልብስ ለመልበስ አድርጊኝ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወስዱትን ብታድነኝ ግን ስለ እርሳቸው አይደነቅም። ዋጋቸውን በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የእኔ ኃጥኡ ከክርስቲያኑም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊል በደረሰኝ እንደሆነ። አቤቱ በሕይወት መጽሐፍ የተጻፈውንም አትደምስሰው፣ ያልተጻፈውን በማይጠፋው በማይደመስሰው በቅዱሳን መጽሐፍ ጻፈው። በእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባሕር ጣላት፣ ወርውራት። አቤቱ ይቅርታህን የማይበል ሞገድ ያስጥማት። የስሟም አጠራር ለዘላለም እንዳይኖር ጽሕፈቷንም እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕሪ አባት ይቅር ባይ ለሆነ መንፈስ ቅዱስ ለባሕሪ ሕይወት ለአንተም ክብር ምስጋና ይገባል ለዘለዓለሙ በእውነት ያለ ሐሰት አሜን። የተድላ መፍሰሻ በምትሆን እናት በጸሎቷ ለሚያምኑ ጸጋ ክብር ኃይለ ባልነት ይገባቸዋል። የድሆች ልጅ ስትሆን ኪሩቤያዊ ሰረገላ ምስላ ለተሸከመች ለእመቤታችን ጸጋ ክብር ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግል ማርያምን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም ቢሆን በአራስነትም ቢሆን ንጽሕት ነሽ። ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ማኅተመ ድንግልናሽ ያልተለወጠ እናት ለብላቴናው ልጅሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከሰውነትሽ በድንግልና ወተትን ያስገኘሽ ፍጽምት ድንግል ነሽ። ለቁርባን ያማረ የተወደደ ስንዴን የሰጠች ሳይዘሯትም የምታፈራ ንጽሕት እርሻ አንቺ ነሽ። እርሷም ሳያጠጧት የለመለመች የወይን ሐረግ ለባለ ድኅነት መጠጥ ሊሆን ፍሬ በረከት ክርስቶስ ካንቺ ተገኘ። የጌዲዮን ብዝት ግምዣ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናም ካፊያ ርሳ ለምልማ ተገኝታለችና ጠሉን ለመቀበል ሌሎች ሴቶች ብቁ አይደሉምና በሌሎች ሴቶች ያጠላ አልወረደም። እመቤታችን ግን ከእግዚአብሔር አብ የተላከውን አማናዊ ጠል ጌታን በማኅፀኗ ተሸከመች። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ግን ደረቅ ሆና ተገኘች። ሴቶች ሁሉ በተለመደ በወንዶች ዘር ሲጸንሱ፣ ድንግል ማርያም ግን የሴቶችን ልማድ የወንዶችን ዘር አላገኛትምና ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። የወርቅ ጎሞር በወርቅ ተመሰለች። እንደ አራሾች ሥርዓት በአውድማ ያልተዘራውን እንጀራ ትሸከማለችና የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አበባ ተገኝታለችና ድንግል እነሆ ይህች ነቢዩ ዳንኤል ስለ እርሷ አሰምቶ የተናገርላት እንዲህ ሲል ልጄ ወይ ስሚ፣ ጆሮሽንም አዘንቢ፣ ሕዝብሽና የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። ነቢዩ ኢሳይያስ ስለ እርሷ የጮህላት ድንግል ይህች ናት እንዲህ ሲል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ትለዋለች። ሕዝቅኤል ስለ እርሷ ትንቢት የተናገረላት ድንግልም ይህች ናት እንዲህ ሲል በታላቅ እጹብ ድንቅ ማኅተም የታተመ
ደጅን በምስራቅ አየው፣ ከኃያላን ጌታ በቀር የገባበት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት የፈለጓት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጠማል! ድንግል ሆይ የገናንነት ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባትሽ እንዴት ያማረ የተወደደ ነው! የምስጋናሽ ዝማሬ ማህሌት ምን ያክል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ የሙሽራይቱ ጌጥ ለአፍ ማማር ለአፍንጫም ሽቱ የወይን ወለላ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽና ገናንነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬም የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናት የሚመረኩዟት ምዕመናን የሚጠጉባት ሕንፃ ዘውትር ዝግጁ የሆነች የማትነወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይሰርቃት ማዕበል ሞገድ የማይገርፋት መርከብ በውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌል በቀዛፊዎቹ በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩን ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ አይደለሽ፣ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተብ የተጌጥሽ የተሸለምሽ ነሽ። የሐሰት ረግጃ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም። ሥጋዊንም ፍቃድ በሚያመጣው ዋጋው በበዛ ዕንቁም አይደለም። የንጽሕና ቀሚስ የማትጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት በውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር ምንጭ በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች ተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በንግሥታትን ላይ ለሚነግስ ማደሪያ የምትሆኚ ኪሩባዊት ሰረገላ የመለኮት አትሮንስ የእሳቱ ነበልባል የተሸከምሽ ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለደች እርሱም ጨለማውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ ነቢይ ሙሴ ያያት እንጨቱ ሳይቃጠል እሳቱ ሳይጠፋ የእሳቱን ነበልባል የተሸከምሽ ጸጳጦስ ሆይ የዚህም ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ጌታ ከአንቺ የነሳውን የመወለድ የትስብእት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ ነሽ። የነቢያት ጌጣቸው የሐዋርያት አክሊላቸው ደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘ የቅዱስ ምስጢር ጽንሐ የኪሩቤል የዕጣናቸው መዓዛ የማይተኙ
የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በሥርዓታቸው የመላእክትም አለቆች ባኗኗራቸው አጋዕዝት በገናንነታቸው ይገዛሉ። ሥልጣናትም በክብራቸው መናብርትም በከፍታቸው ለድንግል ማርያም ለኢየሱስ ክርስቶስ ይገዛሉ። ኃያላን በየወገናቸው ሊቃናት በየሹመታቸው በምስጋናቸው ሱራፌል ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትንም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው እሳት እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ እያሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ሆነ። ምስጋና ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተሞላ ሰላም አንዱ ለአንዱ ሁለተኛውም ለሌላው ይመልስለታል። በአኗኗር የከበሩ ቅዳሴንም የተሞሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሰራው ዙፋን ተሸክመው ቅድመ ዓለም ለነበረ ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እነዚህ አለቆች የወርቅ ማዕጠንትን የያዙ የብርሃን ሞጣይት የለበሱ ናቸው። አክሊላቸውም እንደ በረዶ ነጭ ነው። እርሳቸውም ከበጉ ፊት ይሰግዳሉ እንዲህ ሲሉ ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ለአንተ ይገባሃል። ዕጣንን እየተመላ የወርቅ ማዕጠንት ይዘው ለመለኮትነቱ እጅ መንሻን ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት ታድርግ፣ በዚህም ዕጣን ማዕጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እርሷም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ሸትተውን የኖህን መሥዋዕት እንዳሸተተ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴን ደግሞ ይቀበልልኝ። ይስሐቅ በአዘቅት መሐላ፣ ያዕቆብ በሜዶን አውራጃ በምትሆን በሎዛ የሰዉትንም እንደተቀበለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ መጽሐፈ አርጋኖን ለታላቁ ጻድቅ አባ ጊዮርጊስ ዘጋስጫ በተገለጸ የእመቤታችን ድንቅ ተአምራታዊ ኃይል የተገኘ ሰማያዊ መጽሐፈ ጸሎት ነው። እንደሚታወቀው የዚህ መጽሐፈ ጸሎት ባለሙሉ መብት የሆነው የደብረ ባሕሪ አባ ጊዮርጊስ ዘጋስጫ ገዳም ነው። መጽሐፈ አርጋኖን መጽሐፈ ገድሉን ሲነግረን ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ በተባለው መጽሐፍ ቅዱሳዊ ቃል መሠረት ቅዱስ አባታችን ጻድቁ አባ ጊዮርጊስ ዘጋስጫ አዲስ የምስጋና መጽሐፍ ይጽፍ ዘንድ ጀመረ። ነገር ግን ጻድቁ አባ ጊዮርጊስ ዘጋስጫ የጻፈውን ሁሉ በማግስቱ ከጠራዙ ላይ ጠፋበት። 3-4 ቀን መላልሶ ቢጽፈውም የጻፈበትን ጥራዝ ብቻ እንጂ ጽሑፉን ሊያገኘው አልቻለም። በዚህ ጊዜም እመቤቴ ሆይ እባክሽን ግለጭልኝ እያለ ተማጸነ። እመቤታችንም ልመናውን ተቀበለች። በመንፈቀ ሌሊት ወደ ቤተ ክርስቲያን ሲሄድም ቅዱሳንን አስከትላ በእጇም እንደ ፀሐይና ጨረቃ የሚያበራ መጽሐፍ ይዛ መጣ። ሳትጠይቀኝ ስለምን መጽሐፍ ጀመርክ አለችው። እርሱም ደስ የሚያሰኝሽ መስሎኝ ነውና ይቅር በይኝ አላት። እመቤታችንም ከሰማይ ኃይልን እስክትለብስ ድረስ ታገስ እንጂ ልጄ ኢየሱስ ክርስቶስ ይገልጥልህ ዘንድ ፈቅዷል ስትለው በላዩ ላይ መንፈስ ቅዱስ መላበት። ልቦናውም እንደ ፀሐይ አበራ። ምስጢራት ሁሉ ተገለጹለት። እነሆ በእመቤታችን አማላጅነት በልዑል እግዚአብሔር ፍቃድ ይህን ተአምራታዊ ኃይል የተመላ መጽሐፈ አርጋኖን ጻፈ።
ከሁሉ አስቀድሞ የመጽሐፈ አርጋኖን ጣዕመ ምስጢር የተረዱ መንፈሳዊ ንጉሥ አፄ ዳዊት የመጀመሪያውን መጽሐፈ አርጋኖ በቀለም ወርቅ እንዲጻፍ አስደረጉት። አባታችን ጻድቁ አባ ጊዮርጊስ ዘጋስጫ ዜማት በተባለ ስፍራ እንደሚገኝ እመቤታችን በነገረችውና ኅብሩንም ባሳየችው የከበረ የቀለም ድንጋይ የወርቅ ቀለም ቀምሞ አስጌጠው። እምኩሉ ድርሳናት ዘተናገርክዎሙ ይጥዕም ወይትለዓል። ልቦናዬን መንፈስ ቅዱስ አነሳስቶኝ ከተናገርኳቸው ውዳሴያት ሁሉ መጽሐፈ አርጋኖ ጥዑም ነው ሲል ታላቁ ሊቅ ጻድቁ አባ ጊዮርጊስ ዘጋስጫ የተናገረው በከበረ መጽሐፍ ገድሉ ምዕራፍ 5 አንቀጽ 11 ላይ እንመለከታለን። እነሆ ገቢው ለደብረ ባሕሪ ጻድቁ አባ ጊዮርጊስ ዘጋስጫና ለቅዱስ አቡነ በጸሎተ ሚካኤል አንድነት ገዳም ይውል ዘንድ በገዳሙ ፈቃድ ይህ መጽሐፈ አርጋኖ ታተመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችንን ማመስገኛ ጸሎተ አርጋኖን ዘዕሩብ። ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግንሃለሁ። እመቤታችን ስለ አንቺም የውዳሴ ዜና በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በእውነት ብፅዕት መባል ይገባሻል። በእውነት ምስጋና ይገባሻል። የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘን ፈጣሪን ወልደሻልና በእውነት ብፅዕት መባል ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት ምስጋና ይገባሻል። አጥቢያ ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሠረት ጽናት ሆነሻልና በእውነት ክብር ይገባሻል። ከኪሩቤል ይልቅ ክብር ገናናነት ላንቺ ይገባል። ከሱራፌልም ውዳሴ ከመላእክትም እልልታ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባልን ከመሃይምናን እመቤታችን መባል ከክርስቲያን ሁሉ አንደበት የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥናችን መባል ከልዑላንም መላእክት በላይ ከፍ ከፍ መባል ከታችኞችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከተራሮች ከፍት ያለሽ፣ ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃ ድምቀትም አንቺ ትበልጫለሽ። ስለ አንቺም እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉት ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ይልቅ አንቺ ትሻላለሽ። አሁንም ወደ ልጅሽ ጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በሚስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆንን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጠራ ወርቅ ምንጭ ወንጌልህን ለማስተማር ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደ የድንግልናው መዓዛ እንደጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ስለ ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ።
ስለ ሐዋርያት ደም፣ ስለ ሥጋዌ ምስክርነት፣ ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያነ ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጡት ደናግል ንጽሕና አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም የመላእክት ማኅበር እሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለ ወለደች ቅድስት ድንግል ማርያም ስለ ከበረች ቡርክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጥራን ሁሉ ይልቅ ስለ ወደድከው ውበቷ ደምግባቷና ንጽሕናዋ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ ምስል አላትና ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያባሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም የምንድንበት የሃይማኖት ቅጥር በአበባዋ በጎ መዓዛን የምናገኝባት ከፍሬዋም የምንመገብባት ከጫፎቿ በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርም የሚፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ሽቱ ናት። ለእስራኤል ቅዱስ ንጹሕ ምስጢር የሚሠራባት ቅድስት ጠረጴዛ ከውስጧም ከአፋም በወርቅ የተለበጠ የሙሴም ኪሩቤል በላይ የሚጋርዱባት ታቦት ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምልማ አበባ የተገኘች የአሮን በትር ናት። ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ከበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የቴምር ውሃ የተቀዳባት የወርቅ መቅጃ ናት። ድርብ ከተከረረ ከጥቅፈት የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያም እንደ ሮማን ያለ የወርቅ ሻኩራ ያለባት በውስጧም ዕጣን የተቀላቀለው ፍም የሚያንጸባርቅ ስሂን ቅንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሦስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጡ ያሉባት የመሐላ ጽላት አንቺ ነሽ። በላዩዋ የበረከት ጠል የወረደባት የጌዲዮን ግምጃ አንቺ ነሽ። የእግዚአብሔር ምስጋና መዝሙር የሚዘመርባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናትነት ከጥፋት ድንዘል ለምኝልን። የዚህ ዓለም ዘመኖች የሚያስጠሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ርኩሰት የሌለብሽ እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽ ወዳጅሽ ኢየሱስ ክርስቶስን ለምኝልን። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ይህ ነገር የተደነቀ ነው፣ በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባሕር የሆነ አይደነቅም። በፍጡር ዘንድ ግን ድንቅ ነው፣
በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም። ስለ ስምሽ የእኔ ይቅር መባል በልጅሽ ዘንድ አይደነቅም። ስለ ጸሎትሽም የእኔን ኃጢአት ማቅለል በልጅሽ ዘንድ አይደነቅም። ስለ ልመናሽም የእኔ ዕዳ በደል ማቅለል በልጅሽ ዘንድ አይደነቅም። በአንቺ እታመናለሁና ከዚህ ዓለም ከጸብ ከክርክርና ከሞት ታድኚኝ ዘንድ በሚመጣውም ዓለም ማዕበል ሞገድ ከሚፈላው የእሳት ባሕር ታድኚኝ ዘንድ። ቅድስት ድንግል ማርያም ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታድኚ በሚመጣውም ዓለም ከገሃነመ እሳት ጥርስ ማፏጨት ጽኑ ለቅሶም ካለበት ከሚያስጨንቅ መቅሰፍትም ትሰውሪኝ ዘንድ እኔም በአንቺ አማላጅነት በልጅሽም ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላም መንኰራኵር የምታመን አይደለሁም። በአንቺና በእጅሽ እታመናለሁ እንጂ ሰይፍ በማስላት ፍላጻ በማጥባት ጦር በመወርወር ቀስት በመገተር የምታመን አይደለሁም። በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ በመዝሙር እንደተባለ በቀስቴ ልትታመን አይደለም። ጦሬም አላዳነኝም ከቀኝ ክንድ ከፊት ብርሃን በቀር። ደግሞም እንዲህ አለ፣ የፈረስን ኃይል አልፈቅድም፣ በሰው ጉልበትም ደስ አይለውም። እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚያጸኑ ደስ ይለዋል። ነፍሴ በእግዚአብሔር ታመነች። ከጠዋት ሰዓት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውክልቴን ማልማቴንና ማጥፋቴን መግደልንና ማዳን በማይችሉ አማልክት ከአምልኮት ልዩ በሆኑ ጣዖታት ስላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ አማልክት የወርቅና የብር በሰውም እጅ የተሠሩ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ በአፋቸውም ትንፋሽ የለም። የሠሯቸው የሚያምኑባቸውም እንደ እርሳቸው ይሁኑ። ሰማይን የሰማያትነት ሰማይ በውስጣቸው ያሉትን ሁሉ የሚያመልክ ሩቅ ነው። ምድርም በውስጧ የሚኖሩትን ሁሉ፣ ባሕሩን፣ ወንዙን፣ ምንጩንም ሁሉ በውስጣቸው ያሉትን ሁሉ የሚያመልክ ርጉም ነው። እሳቱን፣ ነፋሱን፣ ብርሃንንና ጨለማውን ከእርሳቸው ጋር የተፈጠሩትን ሁሉ፣ ፀሐይ፣ ጨረቃን፣ የሰማይ ከዋክብትን ሁሉ፣ ደመናትን በአርያም ያሉትን ሁሉ ይህን ሁሉ የሚያመልክ የሚሰግድላቸውም እግዚአብሔር ብቻ ከሚያመልክ በቀር የተረገመ ርጉም ይሁን ይላል። ድንግል ሆይ እኔ ግን ልጅሽም በማመልክ በባሕሪ አባቱም በባሕሪ ሕይወቱም በመንፈስ ቅዱስ ማምኜ ደስ እሰኛለሁ። ለሦስትነቱ አንዲት ስግደት እየሰገድኩ እመካበታለሁ። እንዲህ ስል አምላኬ ነው አመሰግነዋለሁ፣ የአባቶቼም አምላክ ነው አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አድርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። እንዲህ እላለሁ፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንንም የመለኮት ሰልፍ ተቀብዬ የሰይጣንን ራሱን ቆርጠዋለሁ። ይህንንም የሃይማኖት በትር ተመርኩዤ የእባቡን የዲያብሎስን እርሱን እቀጠቅጠዋለሁ። የምስጋናውንም ጽዋ ከጽርሐ አርያም ቀድቼ ከቤትሽ አፈስሳለሁ። ከትንቢትም ቃል ጋር እንዲህ እላለሁ፣ ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ልጅ ምስጋናውን እናገር ዘንድ። ዳግመኛም እንዲህ እላለሁ፣
በጽዮን ለአንተ ምስጋና ይገባል። በኢየሩሳሌም ጸሎት ለአንተ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ። ለእግዚአብሔር ምን ያህል ቁርባንን በአንቺ ዘንድ ተሰጠ። ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት በአንቺ ሰማ አማላጅነት ተላከ። የጸባዖት እግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣው ተስፋ የቆረጥኩ እንዳልሆን በተቃጠለ ፍቅር እንደጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬን ስላሰበው ነገር ለምኝልኝ። ግዳጄን አቅኝልኝ። የአዳምና የአቤል የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርብኝ የሄኖክና የኖህ የሴምም የተመረጡት በረከት የአብርሃምና የይስሐቅ የያዕቆብ የእግዚአብሔር የገነት ምንጮች የተባሉት ሁሉም በረከት የእግዚአብሔርም ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብኝ ለምኝልኝ። የሙሴና የአሮን የኢያሱን በረከት የከበሩትን መሳፍንት ሁሉ በረከት የሄኖክና የኤልያስ የዕዝራና በብሔረ ሕያዋን ያሉት ሁሉ በረከት የዳዊትና የሰለሞን የሲራክና የኢዮብ የጠቢባንን በረከት የኢሳይያስና የኤርምያስ የሕዝቅኤል የነቢያትን ሁሉ በረከት እንዲያርፍብኝ ለምኝልኝ። የጴጥሮስና የጳውሎስ የሐዋርያትም ሁሉ በረከት የመጥምቁ ዮሐንስ የወንጌላውን ዮሐንስ የንጹሐን ደናግል ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስና የዩስጦስ የምሥራቃዊ ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዴዎስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስና የአባ ኪራኮስ የአባ በርሱማ የአባ ብጽዕ የአባ ሞኒም የአባ ኢሳይያስ የአባ እርሳኒ የአባ ለቱስጥና የአባ ቡናፍር የመክሲሞስና የደማቴዎስ በረከት የእስክንድርያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልኝ። የበኪሞስ የዮሐንስ የአባ ዳንኤልና የአባ ዮስጣቴዎስ የአቡነ ተክለ ሃይማኖትና የአባ መድኃኒነ እግዚእ የዋልድባው የሳሙኤል በረከት የአባ አረጋዊና ሃሌሉያ ደብር የአባ ሳሙኤል በረከት እንዲያርፍብኝ ለምኝልኝ። የአባ ሌፍና የአባ ጸማ የአባ ፍፄና የአባ ገሪማ የአባ ጉባና የአባ ይማዓታ የአባ ሊቃኖስና የአባ ጰንጠሌዎን የአባ ጰንပုልዮንና የአባ መባ የአባ ኤልያስ ዘሐመረን በረከት እንዲያርፍብኝ ለምኝልኝ። የቀልሞን ደብር የአባ ሳሙኤል በየዋሻውም ያሉት ቅዱሳን ሁሉ በረከት የአባ ዮሐኒ የቅዱስ አባ ጊዮርጊስ ዘጋስጫና የቅዱስ አባ በጸሎተ ሚካኤል በረከት እንዲያርፍብኝ ለምኝልኝ። ሄሮድስ ያስፈጃቸው የ14ቱ እልፍ አእላፍ ከ4000 ሕፃናት በረከት የመምህርና የአቡነ ሐራ ሰማይ በረከት የሰማዕታትን አግራም በረከት እንዲያርፍብኝ ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ የዮሐንስ አፈወርቅና የቅዱስ ቂርቆስ በረከት የሳዊሮስና የኤጲፋንዮስ የባስልዮስና የጎርጎርዮስ የሊቃነ ጳጳሳትና የጳጳሳት
የኤጲስቆጶሳትና የቀሳውስት ሃይማኖታቸውም የቀና መምህራን ሁሉ በረከት፣ የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን የሰማዕታት በረከት፣ የደናግል የመነኮሳት በረከት፣ የሕፃናቱ ሽማግሌዎቹ በረከት እንዲያርፍብኝ ለምኝልኝ። የሚካኤልና የገብርኤል የሱራፌልና የኪሩቤል የኡራኤልና የሩፋኤል የሳጹኤልም ተራዳይነት እንዲያርፍብኝ ለምኝልኝ። የሶልያድና የፋኑኤል የራጉኤልና የአፍኒን የሰማይ መላእክት ሁሉ በረከት፣ የአርባዕቱ እንስሳ የ24ቱ ካህናተ ሰማይ በረከት፣ የመላእክትን ማኅበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የሔዋን በረከት፣ የሳራና የርብቃ በረከት፣ የሐና የኤልሳቤጥ በረከት፣ የሶፊያ የአርሴማ የበርበራ የዳናና የዲቦራ የአስቴርና የዩዲት የሰሎሜና የማርያም መግደላዊት የማርያም ተእፍረት በረከት እንዲያርፍብኝ ለምኝልኝ። የአርሶርያና የጵራግያ በረከት፣ የጤቅላ ሐዋርያትን ያገለገሉ እንስሳቶች ያገለገሉ አንስቶች ሁሉ በረከት፣ የንግሥት ሶፊያ የሦስቱ ልጆቿም የኤጲስና የኤላጲስ የአጋጲስ በረከት እንዲያርፍብኝ ለምኝልኝ። የጣጡስና የእንባ መሪና የዩልያናም የኦሪና የመዲና የኢየሉጣንና የቴክላ ያገለገሉ ደናግል ሁሉ በረከት፣ የሁለቱ ሰንበታት ቅድስት ቤተ ክርስቲያን በረከት፣ ሥጋውንና ደሙ ቸርነት የአብ የወልድ የመንፈስ ቅዱስም በረከት የአንቺም አማላጅነት በሁላችን ላይ ይኖር ለዘላለም በእውነት ያለ ሐሰት ይሁን፣ አሜን። እናቴ ቅድስት ድንግል ማርያም ሆይ አገልጋይሽን ከዕለተ እኪት ከዘመነ መንሱት ከመከራ ሥጋ ከመከራ ነፍስ ጠብቂኝ ለዘላለሙ አሜን።